በኢትዮጵያ መንግስት እና በቲነግ ህወሓት መካከል ያረበበው ውጥረት እና የባለ ብዙ ወገኖች ተጽዕኖዎች። የፕሪቶሪያው የሰላም ስምምነት በሰሜን ኢትዮጵያ ለ2 ዓመታት ተካሂዶ የነበረውን አውዳሚ ጦርነት አስቆሞ አንጻራዊ ሰላም ቢመጣም በቅርብ ጊዜያት በኢትዮጵያ ፌዴራላዊ መንግስት ብልጽግና ፓርቲና በትግራይ ክልላዊ ጊዜያዊ አስተዳደር ህወሓት ቲነግ መካከል አዳዲስ የፖለቲካ ውጥረቶች ያንዣበቡ ይገኛሉ። ይህ ውጥረት ከሀገር ውስጥ የትጥቅ ግጭቶች ፋኖና ሸኔ እንዲሁም ከቀጠናዊ የጂኦፖለቲካ ፍላጎቶች ኤርትራና ግብጽ ጋር ሲዳመር የሀገሪቱን የፖለቲካ ምህዳር እጅግ ውስብስብ ያደርገዋል። በገዢው ብልጽግና ፓርቲ እና በቲነግ መካከል ያለው የሰሞኑ ውጥረት በዋናነት የፕሪቶሪያው ስምምነት አተገባበርን በሚመለከቱ ቅሬታዎች ላይ ያጠነጠነ ነው። በምዕራብና ደቡብ ትግራይ ወልቃይትና ራያ አካባቢዎች ያሉ አወዛጋቢ ቦታዎች የይገባኛል ጥያቄና አስተዳደራዊ መዋቅር ውሳኔ አለማግኘት ዋነኛ የውጥረት ምንጭ ነው። ቲነግ ተፈናቃዮች በፍጥነት እንዲመለሱና ግዛቶቹ ወደ ቀድሞ አስተዳደራቸው እንዲገቡ ሲጠይቅ፣ ፌዴራል መንግስቱ ህዝበ ውሳኔና ህገ መንግስታዊ አግባብን እንደ መፍትሄ ያነሳል። ህወሓት በምርጫ ቦርድ በኩል ህጋዊ የፖለቲካ ፓርቲነት እውቅና መልሶ ለማግኘት የሚያደርገው ጥረትና ከፌዴራል መንግስቱ ጋር ያለው የህግ እና የፖለቲካ አተረጓጎም ልዩነት ሌላኛው የፖለቲካ ፍጥጫ ማጠንጠኛ ሆኗል። በቲነግ የውስጥ አመራሮች መካከል ያለው መከፋፈልና ይህን ተከትሎ የፌዴራል መንግስቱ ወይም ብልጽግና ፓርቲ የሚኖረው የፖለቲካ አሰላለፍ ፍላጎት በሁለቱ ወገኖች መካከል መተማመንን አሳጥቷል። የቲነግና የብልጽግና ውጥረት በቫኪዩም ውስጥ የሚከሰት አይደለም። የፌዴራል መንግስቱ በበርካታ ግንባሮች ላይ ተጠምዶ ይገኛል። የፋኖ ታጣቂዎች በአማራ ክልል ከፌዴራል መንግስቱ ጋር ያካሄዱት ያለው የትጥቅ ግጭት የፌዴራል ኃይሉን አቅም ከመፈተኑም በላይ ከቲነግ ጋር ላለው ውጥረት ቀጥተኛ ትስስር አለው። በተለይም ፋኖ በአወዛጋቢዎቹ የወልቃይትና ራያ አካባቢዎች ያለውን ይዞታ አጠናክሮ ለማስቀጠል ያለው ፍላጎት ፌዴራል መንግስቱ ለቲነግ ጥያቄዎች የሚሰጠውን ምላሽ እጅግ ጠባብና ፈታኝ ያደርግበታል። በኦሮሚያ ክልል የሚንቀሳቀሰው ሸኔ የፌዴራልና የክልል ጸጥታ ኃይሎች ትኩረት በመከፋፈል ላይ ይገኛል። መንግስት በሀገሪቱ ሰፋፊ አካባቢዎች በአማራና ኦሮሚያ በተመሳሳይ ጊዜ የትጥቅ ግጭቶችን ማስተናገዱ የፖለቲካ መረጋጋት እንዳይኖር እና ከቲነግ ጋር ላለው ድርድር ሙሉ ትኩረት እና ወታደራዊ የበላይነት እንዳይኖረው ያደርጋል። የኢትዮጵያ የውስጥ መከፋፈል ለውጭ ታሪካዊና ቀጠናዊ ተቀናቃኞች ምቹ የጣልቃ ገብነት በር ከፍቷል። ኤርትራ በፕሪቶሪያው ስምምነት ደስተኛ አለመሆኗ በተደጋጋሚ ሲገለጽ ቆይቷል። ከስምምነቱ በኋላ በአስመራ እና በአዲስ አበባ መካከል ያለው ግንኙነት እጅግ ሻክሯል። የኤርትራ መንግስት ቲነግ እንደገና እንዳያንሰራራ የጸጥታ ስጋት ያለው ሲሆን በድንበር አካባቢዎች በተለይም በባድመና ሮብ ያለውን ይዞታ ለማስጠበቅ ይፈልጋል። በተጨማሪም ኤርትራ በኢትዮጵያ ውስጥ ካሉ ሌሎች አክቲቪስቶች እና ታጣቂ ኃይሎች እንደ ፋኖ ያሉ ጋር ያላት መስተጋብር ወይም ፖለቲካዊ ድጋፍ የብልጽግናን መንግስት በእጅጉ የሚያሰጋ ነው። የግብጽ ዋነኛ ፍላጎት የታላቁ የኢትዮጵያ ህዳሴ ግድብ እና የናይል ውሃ ድርሻን ማስጠበቅ ነው። ኢትዮጵያ በውስጥ ግጭት ከቲነግ ፋኖ ሸኔ ተዳክማ መቆየቷ ለግብጽ ስትራቴጂካዊ ጥቅም አለው። በቅርቡ በሶማሊያና ኢትዮጵያ መካከል የተፈጠረውን የባህር በር ስምምነት ውጥረት ተከትሎ ግብጽ ከሶማሊያና ኤርትራ ጋር ወታደራዊና ዲፕሎማሲያዊ ግንኙነትን ማጠናከሯ በኢትዮጵያ ላይ ከፍተኛ ጫና ፈጥሯል። ግብጽ ይህንን አጋጣሚ በመጠቀም የኢትዮጵያን የውስጥ ኃይሎች በተዘዋዋሪም ቢሆን በማገዝ መንግስትን ለማዳከም ልትሞክር ትችላለች የሚል ከፍተኛ የጸጥታ ስጋት አለ። በአሁኑ ወቅት በኢትዮጵያ ያለው የፖለቲካ ሁኔታ በውስጥም በውጭም የተሳሰሩና የተወሳሰቡ ፍላጎቶች ግጭት ነው። በቲነግ እና ብልጽግና መካከል ያለው ውጥረት ወደ ጦርነት ዳግም እንዳያመራ ከፍተኛ ጥንቃቄ የሚሻ ሲሆን፣ የፋኖና የሸኔ የትጥቅ ትግሎች ደግሞ የፌዴራል መንግስቱ አቅም በመፈተን ላይ ናቸው። በሌላ በኩል ኤርትራና ግብጽ ይህንን የውስጥ መከፋፈልና ቀጠናዊ አለመረጋጋት የራሳቸውን ብሔራዊ ጥቅም ለማስጠበቅ እየተጠቀሙበት ይገኛሉ።
በመሆኑም ሀገሪቱ ከዚህ አዙሪት እንድትወጣ ሁሉን አቀፍና ብሔራዊ መግባባትን ያማከለ የፖለቲካ ውይይት እንዲሁም የተረጋጋ የውጭ ጉዳይ ዲፕሎማሲ ማካሄድ እጅግ አስፈላጊ መሆኑን የፖለቲካ ተንታኞች ያስገነዝባሉ።